الرسول وإنما ሌላው ቁርአን ላይ በሰደቃ ስም የተጠራው ዘካ የሚባለው የእስልምና አራተኛው ማዕዘን ነው። አላህ Subhanahu Wa Ta'ala ቁርአን ላይ خذ من أموالهم ሰደቃ ተቀበላች ያኒ ከገንዘቦቻቸው ዘካ ወሰድ ሲል በሰደቃ ስም ጠርቶታል። ኢንማ الصدقات ሲል ደግጠሯል። ሰደቃ ዘካ የሚገባቸው ለነዚህ ነው ሲል አላህ ይከፋፍለዋል። በሰደቃ ስም ስለተጠራ ነው። ስለዚህ ዘካ ትልቁ ርዕስ ነው። وهي ركن الرابع من أركان الإسلام ዘካ ከእስልምና ማዕዘንቶች ውስጥ አራተኛው ነው። شهادة أن لا إله إلا الله وأن محمدا رسول الله وإقام الصلاة وإيتاء الزكاة زكاة أردتنيو ما أزنو يسلمنا تلك درجة له ذكر مع الصلاة كثيرا تلك بوتا كم يسط صلاة تق بزوج زي أبرو تتكسوال 8 هلت بوتا لي قرآن است وإقام الصلاة وإيتاء الزكاة يا الله سبحانه وتعالى تكسوتال كصلاة تق ما تكسو تلك الناتون يعمل كتال ዘካ የሚባለው እንደ ሰደቃ ተጠዋዕ አይደለም፣ የድሆች ሐቅ ነው። አንተ ዘንድ እኔ ዘንድ ያለ የድሆች ንብረት ነው፣ ግዴታችን ነው ዘካ መስጠት። ዘካ በሁሉም የንብረት አይነት ላይ ይወጅብናል፣ በስርዓት እንከታተለው። ነገር ግን አላመን ተጂቡ ዘካ ዘካ ግን የሚያወጡ እነማን ናቸው? በእነማን ላይ ነው ዘካ ግዴታ? አላ ኩሊ ሑር ሙስሊም የምሊኩ ኒሳብ ዘካ ግዴታ የሚሆነው በእያንዳንዱ ሙስሊም ከባርነት ነፃ በወጣ ሙስሊም። ግን ሌላው መስፈርት ደግሞ ምንድነው? ሙስሊም ሆኖ ብቻ አይደለም፣ ኒሳብ የሚባል የኢኮኖሚ ደረጃ አለ። የዘካ ሰው ለመባል ኒሳብ የሚባል እርከን አለ። የዘካ ሰው ይባል ዘንድ ያ ሰው ከዛ የደረሰ እንደሆነ ነው። ኒሳብ እንግዲህ ለእያንዳንዱ ሰደቃ ለሚሰጣቸው ንብረቶች ለአትክልቱም ለማሩም ለከብቶችም ለወቁ የተለያየ ኒሳቦች አሉ፣ ደረጃ አለ ኢኮኖሚ መጠን። ዛሬ ግን የምናስተውረው ለወረቀት ብሮችና ለወርቅ ነው፣ ለሁለት ይሆናል። ምነው አብዛኞቻችን የምንገለገላቸው እነዚህን ስለሆኑ ማለት ነው። የወረቀት ብር ኒሳቡ የሚመዘነው በወርቅ ነው። አንድ ሰው በእጁ ላይ ያለው ሸቀጥም ይሁን ብሩ 85 ግራም ወርቅ ሊያስገዛው የሚችል ከሆነ ይህ ሰው የዘካ ሰው ይባላል። ተግባባን? 85 ግራም ሲባዛ በዘመኑ የወርቅ ለ1 ግራም ዋጋ ሲባዛ ኒሳብ ሞላ ይባላል። ለምሳሌ አሁን ባለው ዘመናችን ላይ የወርቅ ዋጋ የ1 ግራም ወርቅ ዋጋ 300 ብር ነው ብንል ምሳሌ ማለት ነው። 300 ብር ሲባዛ በ85 ግራም ወርቅ ስንት ይመጣል? በ85 እናባዛው የ1 ግራም 300 ብር ነው ብለናል። ስንት ይመጣል? ወደ 26 ሺህ አካባቢ። በኢኮኖሚ ደረጃ የቃው ንብረት ሚሆን በኪሱም ያለው ብር ይሆን ይሄን ያህል ብር ያለው ሰው የዘካ ሰው ይባላል። ዘካ ይወጅበታል። 5000 ብር ያለው ሁላ ዘካ ይወጅበት። ኒሳብ የሚባል እርከን ደረጃ አለ። ኢንሻአላህ ዘካ የሚመለከታቸው ንብረቶች እነማን ናቸው? ወርቅ፣ ብር፣ አዝርዕት፣ ፍራፍሬዎች፣ የንግድ ሸቀጦች፣ የግብርና ምርቶች መሰል ማል ብር ሊባሉ ገንዘብ ሊባሉ የሚችሉ ነገሮች ዘካ ይወጅባቸዋል። አላህ ያለው خذ من أموالهم ገንዘብ ከተባለው ነገር ሁላ ሰደቃ ያዝ፣ ዘካን ያዝ ይላል። ማንኛውም ነገር ነው የምናተክረው እንዳልኳችሁ በሁለቱ ነጥብ ብቻ ነው። አዝርዕቱን እንስሳውን እንተዋለን። አንደኛው ምንድነው? የወርቅ ዘካ ነው። ብዙዎቻችን የምንጠቀም ዘካ ወርቅ ካለ ዘካ ይወጅብሃል። የወርቅ ዘካ ኒሳቡ ከየትኛው ኪሎ ጀምሮ ነው የሚወጅብ? 85 ግራም ወርቅ ካለ በእጅህ ላይ አንተ የዘካ ሰው ትባላለህ። በአመት ውስጥ ካለ ወርቅ ላይ 2.5% ታወጣለታለህ። አንተ 1 ግራም ወርቅ ሊኖር ይችላል በኢኮኖሚ መልኩ ያስከው፣ ግን መነሻው ስንት ነው? 85 ግራም ወርቅ ካለ ከዚህ ላይ በአመት 2.5% ትንሽ ፐርሰንት ነው መስጠት ግዴታ በአንተ ላይ ይሆንብሃል። ነገር ግን ይሄ ወርቅ ለጌጥነት ተይዞ ከሆነ ግን ሁለት መስፈርቶችን ካሟላ ዘካ አይወጅበትም። አንደኛ እቺ እንግዲህ በወርቅ ማጌጥ ለሴት ልጅ ቁርአን ያዘዘው ነው፣ ለወንድ ልጅ حرام ነው። አንዲት ሴት ልጅ ለጌጥነት ወርቅ ያዘች እጇ ላይ የሆነ 50 ግራም እዚህኛው 50 ግራም ጆሮዋ ላይ 10 ግራም እንዲህ አድርጋ ወርቅ አጌጠች፣ ሲደመር ከ85 ግራም ሊበልጥ ይችላል። ለጌጥነት እስካዘችው ድረስ አትከፍልበትም። ይሄን ወርቅ ዘካት ታወጣበትም። ሁለተኛ የምታረገው ጌጥ የተንዛዛ መሆን የለበትም። ለጇ ግማሽ ኪሎ ለዚህኛው ሩብ ኪሎ የተንዛዛ የተዝረከረከ መሆን የለበትም። የመጀመሪያው ለገንዘብ ማጃነት ያላዘችው መሆን አለበት። እንደምናየው አንዳንድ እህቶቻችን ከጅዳ ሲመጡ የያዙትን 50 ሺህ ብር 100 ሺህ ብር በባንክ ከምንልከው በዶላር ከምንቀይረው የወርቅ ቀበቶ ያሰሩበታል።
ያሰሩበትና ይዘውት ይገባሉ አገራቸው። ይሄ ለጌጥ አይደለም ለብር ማጃ ነው። ይሄን ቤቷ ካስቀመጠችው በአመት 2.5% ማውጣት ከዛ ወርቅ ላይ ግዴታ ይሆንባታል። ለጌጥነት ይዛው ግን በጣም ያልተንዛዛ ከሆነ ችግር የለም ኢንሻአላህ። ሁለተኛውና ዋናው የትምህርቱ ርዕስ ምንድነው? የንግድ ሸቀጥ ዘካ ነው። አላህ Subhanahu Wa Ta'ala ሙእሚኖችን ነግደው እንዲያድሩ እንዲያተርፉ እንዲስተዳደሩ ፈቅዶላቸዋል። وأحل الله البيع وحرم الربا ፈቅዶላቸዋል። ለዚህ ለፈቀደላቸው ጸጋ ምስጋና ይሆን ዘንድ ንግድ የምንነግድ ሰዎች አላህ Subhanahu Wa Ta'ala ካለን የንግድ ኢኮኖሚ እንድንለግስ አላህ Subhanahu Wa Ta'ala ያዘናል። يقول مولى عز وجل ቁርአን ላይ አላህ ምን ይላል? يا أيها الذين آمنوا እናንተ ያመናችሁ ምእመናን ሆይ أنفقوا من طيبات ما كسبتم ከሰራችኋቸው ነገዳችሁ ካተረፋችሁት ንብረት ዘካን ስጡ ይለናል። وقد فسر إمام المجاهد هذه الآية يا عبد الله بن عباس ታላቁ درس إمام المجاهد ما كسبتم من ሲፈስሩ أي عروض التجارة የንግድ ሸቀጥ ማለት ነው። الله سبحانه وتعالى ለንግድ ካዘጋጃቸው ሸቀጦች ዘካው ጡለት ይለናል ቁርአን ላይ። وفي حديث قال سمورة بن الجندب حديث لمن ይላል قال كان رسول الله صلى الله عليه وسلم يأمرنا أن نخرج الصدقة من الذي نعده للبيع رواه አቡ ዳውድ። ሰሙራ ባስተላለፈው ሐዲስ ምን ይላል? የአላህ መልእክተኛ እኮ ለንግድ ከምናዘጋጀው ሸቀጥ ላይ ዘካን ሰጥ ዘንድ ያዙን ነበር ይላል። እዚህ ለንግድ የምንሸቀጠው ሸቀጥ ላይ ደምረን አስበን ዘካ ማውጣት ይኖርብናል። እንዴት ነው አወጣጡን እንመለከተዋለን። ኢማሙ አልቡኻሪም ሰሒህ ቡኻሪ በሐዲሳቸው ላይ ባብ ሰርተውታል። ባቡ ዘካ ላይ የንግድ ሸቀጦች ዘካ እንደሚመለከተው ጠቅሰዋል። ሰሒህ ኪታባቸው ላይ እስቲድላል ያደረጉትም ይሄን አያት ነው። ያ አዩሀ الذين آمنوا أنفقوا من طيبات ما كسبتم ሚለውን። ስለዚህ ከንግድ ሸቀጦች ዘካ መስጠት ዋጅብ ግዴታ ነው። አላህ ግዴታ አድርጎብናል። የንግድ ሸቀጥ ዘካ ስሌቱ እንዴት ነው? ስሌቱ ይህን ይመስላል። አንደኛ ያለ የንግድ ሸቀጥ ተደምሮ 85 ግራም ወርቅ ሊያስገዛ የሚችል ከሆነና ከዛ በላይ ከሆነ የዘካ ሰው ትባላለህ፣ ዘካ ታወጣለታል። ግን ተደምሮ 5 ግራም ወርቅ የሚያስገዛ ወይም ትንሽ 5000-6000 ከሆነ ዘካን አይወጅብህም። ጎማ ጫማ ምናምን እየሸጥክ ማለት ነው። ነገር ግን ሱቅ ያለው ጨርቁ ወይም ልብስ ሊሆን ይችላል የምትሸጠው፣ አሊያም ቁሳቁስ ሊሆን ይችላል፣ የብረታ ብረት ዕቃዎች ሊሆን ይችላል። ሲደመር ከ85 ግራም ወርቅ በላይ ከሆነ 85 ግራም ወርቅ ሊያስገዛ የሚችል ከሆነ አንተ ዘካ ይወጅብሃል ማለት። አወጣጡ እንዴት ነው? ቤት ያሉህን ሸቀጦች ለምሳሌ ስኳር፣ ቡና የምትሸጥ ሰው ነህ እንበል። ያንን ትደምረዋለህ። ስደምረው ያ ንብረት 100,000 ብር መጣ እንበል፣ ሱቅ ያለው ንብረት። ከዛ ብር ላይ ከ100,000 ብሩ ላይ 2.5% በአመት ታወጣለታለህ። ግልጽ ነው። ምናልባት ደግሞ አንተ ያለህ ንግድ ሸቀጥ ሲደመር ብረታ ብረት ሱቅም ሊሆን ይችላል፣ ተራ ሱቅ የችርቻሮ ሱቅ ሊሆን ይችላል፣ የልብስ ሱቅ ሊሆን ይችላል። ያን ዕቃ ታውርድና ያንዳንዱን ታስበዋል፣ ትደምረዋል። ስደምረው 85 ግራም ወርቅ ማስገዛት የሚችልና ከዛ በላይ ከሆነ 2.5% በአመት ታወጣለታል። እንበል አንተ ዕቃውን ስደምረው 200,000 ብር መጣለ። ኪስ ደግሞ ባንክ ያለህ ብር ደግሞ ሲደመር 200,000 ነው። ስለዚህ አንተ አሁን በአመቱ መጨረሻ ላይ 2.5% ለ400,000 ታወጣለህ ማለት ነው። ተግባባን? ወደ 10,000 ብር አካባቢ መሆኑ ነው ኢንሻአላህ። ነገር ግን በንግድ ዘካ ወጣጥ ላይ አንድ ሰዎች የሚሳሳቱ ስተታል። ይሄም ደግሞ ሙስተፋዳም ይባላል። ድንገታዊ የምታገኘው ድንገት የሚመጣ ገንዘብ አለ። ለምሳሌ እንበል አንተ ዘካ የምታወጣው በአመቱ መጨረሻ ረመዳን ላይ ነው። ረመዳን ሊገባ ሲል ሁሌ ዘካ ታወጣለህ። ስለዚህ አንተ እጅ ላይ ያለ ብር 100,000 ብር ነው። የሱቅ ዕቃ ስደምረው ደግሞ 100,000 ብር ነው። ረመዳን ከመግባቱ ወር በፊት ሰው በስጦታ መልክ 200,000 ብር ሰጠ። ስለዚህ አንተ አይቺው 200,000 ብር ለረመዳን ወር ሲቀራት ነው ያገኘሁት፣ የዛሬ አመት ወር ሲቀረው ነው ማወጣለት አይባልም። በአመቱ ሲሞላው ካለህ ንብረት ጋር ደምረህ ነው የምታወጣው። የሱቅህ ንብረት ዕቃው ሸቀጡ 100,000 ብር ነው። ኪስ ላይ 100,000 ብር አለ፣ ሲደመር 200,000 ብር። ስለዚህ በስጦታ መልክ ወይም ስንት አገኘ? 200,000 አገኘ። ዘካ ስንት ታወጣለህ ማለት ነው? ሹክር ነው ለአላህ 2.5% ለ400,000 ብር ታወጣለህ ማለት ነው። ግልጽ ነው። በጣም ቀላል። ይሄ ሙስተፋዳ ይባላል። በዚህ መልኩ ነው የምናካሂደው። ነገር ግን ሁሉም ንብረቶች የሰውየው ዘካ ይወጅብባቸው። يقول النبي صلى الله عليه وسلم نبياتنا من قالوا ليس على المسلم في فرسه ولا عبده صدقة. باند مسلم ليكو بميقالبو فرس بمياستدادرو بمياقزو باريو لي صدقة يوطالت ميلالو
ስለዚህ አንድ ሰው ለሚነዳው መኪና ሰደቃ ያወጣም፣ ለሚሰራበት ቢሮ ሰደቃ ያወጣም፣ ለሚነግድበት ሱቁ ሰደቃ ያወጣም፣ ለሚሽኑ ለሚያመርተው ሚሽኑ ሰደቃ ያወጣም። ለምርቱ ነው እንጂ የሚያወጣለት ተግባባን። ለሱቁ አይደለም ያወጣለት። ሱቁ ላይ ለተቀመጡት ንብረቶች ያንተ ደምርና ለድምሩ 2.5% በአመት አንድ ጊዜ ታወጣለታለህ ማለት ነው። ግን ዘካ ለነማን ነው የሚሰጠው? ዘካ ያገኘው ሰው ደስ ስላለ ነው እንደሚሰጠው? ለአላህ Subhanahu Wa Ta'ala ራሱ ነው ዘካ የሚገባ ሰዎችን ቁርአን ላይ ያሰፈረው። يقول مولى عز وجل الله سبحانه وتعالى ቁርአን ላይ ምን ይላል? إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم. الله سبحانه وتعالى من ይላል? إنما الصدقات صدقة ዘካኩም የሚሰጣቸው ሰዎች ይላል للفقراء والمساكين ለችግረኛና ለረሃብተኞች ነው። والعاملين عليها ዘካን በመሰብሰብ ለሚሰሩ ሰዎች والمؤلفة قلوبهم ነዛ ልባቸው እስልምና ለሚላመዱ ሰዎች وفي الرقاب ሰዎችን ከባርነት ቀንበር ለማውጣት والغارمين በዳለ ተያዙ ሰዎች وفي سبيل الله በአላህ መንገድ ላይ ለሚታገሉ ሰዎች وابن السبيل መንገድ ለተቋረጠበት መንገደኛ فريضة من الله ከአላህ Subhanahu Wa Ta'ala የተደነገገ ጉዳይ ነው። والله عليم حكيم الله ደግሞ አዋቂና ጥበበኛ ነው ይላል ሱረቱ ተውባ ላይ። አላህ Subhanahu Wa Ta'ala እነዚህን 8 ሰዎችን ራሱ ጠቀሳቸው። ለማንም መጅ አልሰጠም። በዝርዝር እናያቸዋለን። للفقراء والمساكين ዘካ መጀመሪያ የሚሰጣቸው للفقراء والمساكين ፈቂር ማለት ደሃ ማለት ይላሉ ኢማም አልጠበሪ ተፍሲራቸው ላይ። ደሃ ማለት ሰው ማይጠይቅ ረሃቡን በሆዱ ይዞ ችግሩን በቤቱ ይዞ የቀረ ሰዎች ናቸው። ሰው መጠየቅ አይወድም። ምስኪን የሚባሉ ግን በየመርካቱ በየሱቁ የዞሩ ረህመት አድርጉልኝ የሚሉት ናቸው። የፈቂርና የምስኪን ትርጉም ይሄ ነው። ሁለቱም ግን አንድ የሚያስማማቸው ነጥብ አለ። በቀን ውስጥ ለኑሯቸው የሚሆን በቂ ኢኮኖሚ የላቸው። ለነዚህ ዘካ ይሰጣቸዋል። ዘካ መጀመሪያ የሚሰጣቸው ግለሰቦች እነዚህ ናቸው። ሁለተኛው ወለዓሚሊን አለይሃ ዘካን በመሰብሰብ ላይ እስላማዊ መንግስት ላይ ሲኖር ዘካ በመንግስት ነው የሚሰበሰበው። ያን የሚሰበስቡ ግለሰቦች አሉ። ሀብታም እንኳን ቢሆኑ ለነሱ በሰራተኝነታቸው የዘካ ድርሻ ይደርሳቸዋል። ነገር ግን ዑለማዎች እንደሚሉት እነዚህ ሰዎች ሙስሊም መሆን አለባቸው ሰራተኞች። ሁለተኛ ታማኝ መሆን አለባቸው። የዳህ ንብረት ነውና የሚሰበሰቡት። ሶስተኛ ብቃት ሊኖራቸው ይገባል። ሐፊዝን አሊም ብቁ ሊሆኑ ይገባል። እነዚህ ሰዎች ሀብታምም ቢሆኑ ለነዚህ ሰዎች ሚሊዮንም ብር ቢኖራቸው ዘካን በመሰብሰብ ላይ ተቀጥረው እስከሰሩ ድረስ በቅጥሩ ይከፈላቸዋል። ወአለፈት ቁሉብሁም ልባቸው ይላመዳል። እነዚህ ብዙ ካፊሩን ሙስሊሙን ይከታል። ካፊሩ ይሁዳም ይሁን ነሳራ ወደ እስልምና እንዲገባ ዳር ላይ ተቀምጦ ከሆነ ዘካ ሰጠው ብር ታታለው ነው ወደ እስልምና ሊመጣ ይችላል። አሊያም አገር ላይ ድምጹ ተሰሚነት ይኖረውና ያን ብር ሰጠው እሱ ሲገባ ሌሎች ተከተሉት ሊገቡ ይችላሉ። እንደ አይነት ሰዎች ለዳዕዋ የሚጠቅም ሰው አለ። አላለም ሙስሊም የሆነና ደካማ ልብ ይኖረዋል። ኤንጂኦዎች እነዚህ ሚሽነሪዎች መጥተው ትንሽ ዶቄትና ስንዴ ቢሰጡት ከእስልምናው ብር ሊያስወጡ የሚችል ደካማ ልብ ያለው ሙስሊም አለ። ለሱ ዘካ ይሰጣል እምነቱ ላይ እንዲጸና። አሊያም ደግሞ ካፊር የሆኑና ብር ቢሰጣቸው ከሸራቸው ያቆማሉ ተብሎ የሚታሰብ ከሆነ ለነዚህ ይገባቸዋል። አላህ Subhanahu Wa Ta'ala አምስተኛ ወፊር ሪቃብ ያለ አምስተኛ ዘካ የሚገባቸው ሰዎችን ከባርነት ቀንበር ነፃ ለማውጣት እስልምና ሰዎችን ከባርነት ነፃ ለማውጣት ከሚጠቀምባቸው መንገዶች ውስጥ የዘካን ብር መስጠት ነው። መሬት ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ መሬት በባርነት ቀንበር ሰዎች የታሰሩበት ነው። የሰው ልጅ እንደቃ የሚለወጥ የሚሸጥበት ዘመን ነበር። ነብዩ መጡና ቁርአንም እየተከታተለ እየወረደ ባሪያን ነፃ ማውጣት ያለውን ፈትል ተሳስቶ ሲምል እንዲ ባሪያ ስጥ፣ እንዲያርጎ ሲያፈጥር እንዲ ብለ ባሪያ ስጥ። አላህ Subhanahu Wa Ta'ala ተሐመል አቀባ ፈኩ ረቀባ ባሪያ መልቀቅ ነው ያለ እስልምና ነው የሰው ልጅ ከሰዎች ባርነት የአላህ ብቻ ባሪያ እንዲሆኑ ያሸጋገረው። ታሪክ ላይ ስንማር አብርሃም ሊንከን የአሜሪካው ፕሬዝዳንት ነው ሰዎችን ከባርነት ነፃ ያወጣ በዚህ ሴንቸሪ ላይ እየተባለ ይወራል። ላ ወላሂ እስልምና ነው ከሱም በፊት
እስልምና ቁርአን ላይ በዚህ መልኩ ያነሳሳ የዘካ ብር ሰጣችሁ ማስለቀቋቸው ያለ እስልምና ከባርነት ቀንበር ያወጣቸው። እዚህ በባርነት የሚገዙ ሰዎች ይኖራሉ፣ ባሪያ ሆነው ለሰው የተሸጡ። ያ አሳዳሪው ብር አምጣ ለቀሃለሁ ካለ የዘካ ብር ይሰጠውና ነፃ ይወጣል ያ ሰው። ሱብሃንአላህ። ወልጋሪሚና እነዚህ ደግሞ በዕዳ የተያዙ ሰዎች ናቸው። አላህ ሱብሓነሁ ወተዓላ በስድስተኛ ደረጃ የጠቀሳቸው ሰውየው የሚተዳደርበት በቂ ብር ሊኖረው ይችላል፣ ምስኪንም ፈቂርም ላይሆን ይችላል። ነገር ግን የሆነ ነገር ሰራለሁ ብሎ ተበደረና ዕዳ ውስጥ ወደቀ። 1 ሚሊዮን ብር በወር ግን 1000 ብር ያገኛል፣ ቤተሰቡን ያስተዳድርበታል። ያን ዕዳ ለመክፈል ከዘካ ብር ይሰጠዋል። በቂ ንብረት እንኳን ቢኖረው ማለት ነው፣ ዕዳ ውስጥ ገብቷል። አሊያም ሁለት ሰዎች ተጣሉና አንደኛውን ለማስታረቅ እኔ ብሩን እከፍልሃለሁ ተው ብሎ አስማማቸው። ነገር ግን መክፈል አልቻለም። እርቁ ይፈለጋልና ዘካ ብር ተሰጥቶት ዕዳው እንዲከፍል ይደረጋል። ዕዳ ውስጥ ያሉ ሰዎች ወፊ ሰቢልላህ ለአላህ መንገድ ለሚደረግ ጥሪ ደግሞ አላህ በሰባተኝነት ጠየቀው። ወልሙራዱ ሚን ሰቢልላህ አልዓመሉ ልመውሲሉ ኢላ መርዳቲላህ ወጀናቲ። ፊ ሰቢልላህ ማለት እንግዲህ ወደ አላህ ጀነትና ወደ ውዴታው የሚያዳርስ ማንኛውም ስራ የአላህ መንገድ ስራ ይባላል። ለነዚህ ደግሞ ግንባር ቀደም የሚሰጠው ጂሃድ ነው። በአላህ መንገድ ለሚደረግ ጂሃድ ዘካ ይሰጣል። መሳሪያ ለመግዛት ዘካ ይሰጣል። አዳም ዒልምን ለማስፋፋት ዘካ ይሰጣል። እስላማዊ መድረሶችን ለመገንባት፣ ዩኒቨርሲቲዎችን ለመገንባት፣ ሚዲያዎችን ለመጠቀም፣ ቪሲዲዎችን ገዝቶ ለመበተን ዘካ መሰጠት ይችላል ኢንሻአላህ። ወብን ሰቢል አለ። እብኑ ሰቢል ማለት አላህ የመንገድ ልጅ አለው። ምን ማለት ነው? ሰውየው መንገድ ይወጣል፣ ሀብታምም ደሃም ሊሆን ይችላል። መንገድ ላይ ያለ ስንቅ ተቋረጠበት፣ አለ ሌባ ሰረቀው፣ አገሩ መድረሻ ብር ከዘካ ብር ሊሰጠው ይችላል። ሱብሃንአላህ። አላህ ሲያበቃ አንቀጹ ምን አለ? ፈሪደተን ሚነላህ ከአላህ ሱብሃነሁ ወተዓላ የተወሰነ ድንጋጌ ነው። ወላሁ አላህ ዓሊም አዋቂ ነው፣ ለነማን እንደሚሰጥ ያውቃል። ሐኪም ጥበበኛ ነው፣ ለነዚህ በመሰጠቱ ያለውን ትሩፋት አላህ ሱብሃነሁ ወተዓላ ጠንቅቆ ያውቃልና። ነገር ግን እነዚህ ዘካ የሚሰጣቸው ሰዎች ናቸው። አብዛኞቻችን ግን ዘካ ለማይገባው ሰው እየሰጠን ወንጀል ውስጥ እንወድቃለን። ዘካ የማይሰጣቸውን ሰዎች እናያለን። አንደኛ ሀብታሞች ዘካ ይሰጣቸው። እሱና ቤተሰቡ መግቦ ሊያደር የሚችል ሰው ዘካ ለሱ አይገባውም፣ ሐራም ነው። ለሱ ብሰጥ ቀዳ ይወጅብብሃል። ሁለተኛ ሰርቶ ማደር የሚችል ወጣት ስራ ያለለት አልሰራም ብሎ የተቀመጠ ሰው ዘካ ይገባው። ይህ ድሆች ሐቅ ነው። ስራ አጥቶ ተቸግሮ ከሆነ ይሰጠዋል ስራ እስኪያገኝ ድረስ፣ አሊያ ግን አይገባውም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? ላ ሐظ ፊሃ ሊገኒይ ወላ ሊቀዊይ ሙክተሲብ። ከዘጋ እኮ ድርሻ የላቸውም ቀዊይ ሙክተሲብ፣ ሰርቶ ማደር የሚችል ኃይል ያለው ሰውና ሀብታም አይገባቸውም ይላሉ። ለሁለቱ አይሰጥም። ሶስተኛ ዘካ የማይገባቸው ሰዎች ዱዓ ላደርግ ነኝ ብሎ ስራ ያለለት የተቀመጠ ሰው፣ ጋርዶ የተቀመጠ ሰው ዘካ አይገባውም ይላሉ ኢማም ነዋዊ ረውዳ በሚባል ኪታባቸው ላይ። ሰውየው ሰርቶ ማደር የቻለ እኔ ዱዓ ሰው ነኝ ብሎ ቁጭ ያለ ቤቱ ከተቀመጠ አይሰጠው። ነገር ግን በእድሜ ገፍተው አይነ በሲር ሆነው መንቀሳቀስ ካልቻሉ ይሰጣቸዋል። የዘካ ብር ሲሆን የዓመት ቀለባቸውን ነው የምንዘጋላቸው፣ የሌላ ሰው እጅ ከዛ ወዲያ እንዳያዩ አድርገን። ነገር ግን ዝም ብሎ ተቀምጦ ገና ለጋ ሆኖ መስራት እየቻለ የተቀመጠ ሰው ዘካ አይሰጠውም። ብትሰጥ ከዛ እንደገና ይወጅብብሃል። አራተኛው ወላጆች ያንተ እናት አባቶች ዘካ ካንተ አይገባቸው። ምነው እነሱን መንከባከብ መርዳት ያንተ ኃላፊነት ነው። ልትረዳቸው ነው የሚገባ እንጂ ከዘካ ብር ልትሰጣቸው የተከለከለ ነው። ሌላው ደግሞ አብዛኛው ሹብሃ የሚወድቅባቸው ምንድነው? ለሚስትህና ለልጆችህም ዘካ ይሰጥ። እናኑ ለሚስት ብትሰጡ ይበቃል ሲሉ ተሰማ። አይበቃም። ሚስትህን ማስተዳደር ልጆችህን መንከባከብ ያንተ ኃላፊነት ነው። ለነሱ ይህን ዘካ ብር ሰጣቸው ማለት አንተ ልትገዛላቸው የነበረውን ጫማ ነው የሚገዙት። ስለዚህ በተዘዋዋሪ አንተ ይህን ብር ተጠቅመዋል ማለት ነው። ሐራም ለነሱም ላንተም እየበላህ ነው። እብኑ ቁዳማ ሙግኒ የሚባሉ ኪታባቸው ላይ ይህን ነው በስፋት የዘረዘሩት። ለሚስትህና ለልጆች ዘካ አይገባም። ነገር ግን ዘካ ምን ያህል ይሰጥ ለሚለው ሁለት አይነት አሰጣጣል። አንዱ ምንድነው? ለዛ ሰው ሽማግሌ ሆነው ወጣው መስራት የማይችሉ ከሆነ የዓመት ቀለብ ተዘጋላቸዋል ቁጭ ብለው ዒባዳ እንዲያደርጉ። አሊያ ግን ወጣት ሆኖ ተንቀሳቅሶ መስራት የሚችል ከሆነ 100 ብር 50 ብር አይደለም የሚሰጠው። የጋራጅ መስራት ይፈልገው የጋራጅ ሜሽኖች መበየጃ እንዳለ ነው ገዝተህ የምትሰጠው። ሜሽኖችን ገዝተህ ለወደፊት ዘካ ማውጣት እንዲችል አድርገህ ነው የምትሰጠው። ሁለተኛው አሰጣጥ ይሄ ነው። በዚህ መልኩ መስጠት ይኖርብናል። ነገር ግን ዘካ
መስጠት አለብን። ዘካ አልሰጥም ያለሳ ሱብሃንአላህ በጣም አስፈሪ አንቀጾችን ነው አላህ ያወረደው። አንደኛ መን ጀሃደሃ ፈሁወ ካፊር፣ እኔ ገንዘቤ ዘካ ማውጣት አይገባኝም ያለ ሰው ይከፍራል፣ በዲን እስላም ከእስልምና ይወጣል። ወመን ቀሰረ ፊሃ፣ ያጎደለ ግን በአኽራም በዱንያም አላህ ከባድ ቅጣት ይቀጣዋል።